ሰላም ሰላም የቻናል ቤተሰቦች፣ ዛሬ ደግሞ እንዴት አድርጋችሁ ጊዜያችሁን በአግባቡ መጠቀም እንደምትችሉ እነግራችኋለሁ። ጊዜ በአግባቡ መጠቀም እየቸገራችሁ ሆነ ይሄ ቪዲዮ ለእናንተ ነው። ኦኬ፣ ይሄ ማትሪክስ ኤይሰንሃወር ማትሪክስ ይባላል፣ ወይም ደግሞ እርጀንት ኢምፖርታንት ማትሪክስ ይባላል። ይሄ እጅግ ወሳኝ የሆነ የታይም ማኔጅመንት ግራፍ ነው። ይሄ እርጀንት እና ኢምፖርታንት ማትሪክስ የተሰራ ነው። ይሄ ያለው በጠቃሚነት የተቀመጠ ነው። ይሄኛው ደግሞ በአስቸኳይነት ማለት ነው። ስለዚህ መጀመሪያ የሚመጣው አስቸኳይ ጠቃሚ ነገር ማለት ነው። ይሄ ምን ያካትታል? ክራይሲስ፣ አስቸኳይ ነገር፣ አሳይመንት ሊሆን ይችላል፣ ወይም ደግሞ ከስተመር፣ የእናንተ ከስተመር የክላይንት ኢመርጀንሲ ሊሆን ይችላል። እዚህ ማድረግ ያለባችሁ you have to spend as little here as possible by proactively handling ኳድራንቱ ማለት ነው። እዚህ በተቻለ መጠን ጥቂት ጊዜ ማጥፋት አለባችሁ። እዚህ urgent ኢምፖርታንት ነው። ሌላኛው ደግሞ ሁለተኛ ስናይ not urgent but important፣ አስፈላጊ ነው ግን አስቸኳይ አይደለም። ግን ይሄ ፕላኒንግ ሊሆን ይችላል፣ ኤክሰርሳይዝ ጅም መስራት፣ ወይም ደግሞ ይሄ ቦርጭ ለማጥፋት ምናምን ሊሆን ይችላል ኤክሰርሳይዝ፣ ወይም ደግሞ የሪሌሽንሽፕ ቢልዲንግ የትዳር ጓደኛህን መፈለግ ሊሆን ይችላል፣ ወይም ደግሞ የሆነ ሞያ መማር አዲስ፣ ወይም ኮዲንግ ሊሆን ይችላል፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይኒንግ ዋት ኤቨር ሊሆን ይችላል። እዚህ እጅግ ወሳኝ ነው። በተቻለ መጠን አብዛኛው ጊዜያችሁ ማጥፋት ያለባችሁ እዚህ ነው። ምክንያቱም በጣም ወሳኝ የሆነ ፓርት ስለሆነ ማለት ነው። አብዛኛው ጊዜያችሁ እንደዚህ ነገሮች መስጠት አለባችሁ። በህይወታችሁ ላይ ትልቅ ዋጋ የሚሰጡ ጥቅም ያላችሁ ነገሮች ማለት ነው። ወደዚህ ስንሄድ ደግሞ አርጀንት ነው ግን ላንተ ጥቅም የለውም። እዚህ ማድረግ ያለብህ በተቻለ መጠን በሌላ ሰው እንዲሰራው አድርገው፣ ወይም ደግሞ try to push back or delegate to the task ይላል ማለት ነው። ይሄ ፎን ኮል አስፈላጊ ያልሆነ የስልክ ጥሪ ሊሆን ይችላል፣ አስፈላጊ ያልሆነ ስብሰባ፣ ለአንተ ጥቅም የሌለው ነገር ነው እያልን ያለ ነው እዚህ። ስለዚህ ይህንን መተው አለብህ። ከተቻለ you have to push it back ወይም ደግሞ you have to delegate it። ኦኬ ውድ ተከታታዮቼ፣ ይሄኛው ደግሞ እጅግ መጠንቀቅ ያለባችሁ ቦታ ነው። ይሄ ማለት አብዛኛው ሰው እየተሸወረ የሚገኘው ማለት ነው። ሙሉ ቀን ቲክቶክ ስክሮል ታደርጋለህ። ኤክሰሲቭሊ ስክሮሊንግ ሶሻል ሚዲያ፣ ቲክቶክ ብቻ ሳይሆን ፌስቡክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ዋት ኤቨር ኢት ኢዝ። እናንተ ኮንተንት ክሪኤት እያደረጋችሁ ከሆነ አሪፍ ነው። በቃ ለእናንተ የሚጠቅም ነገር ነው እያደረጋችሁ ያላችሁ ማለት ነው። እናንተ በሌሎች ክሪኤት የተደረገ ኮንተንት ኤክሰሲቭሊ ኮንሱም እያደረጋችሁ ከሆነ ግን ኢትስ ኔይዘር urgent nor important for you, so you have to be careful guys። እና ይሄ ታይም ማኔጅመንት ግራፍ እጅግ ወሳኝ ነው። በጣም ይረዳል። እናንተ ካገዛችሁ ኮመንት ላይ መጻፍ ይችላላችሁ። ሌላኛው በጣም ወሳኝ የሆነ ታይም ማኔጅመንት ስኪል ደግሞ ፖሞዶሮ ሜትድ ይባላል። ይሄ ፖሞዶሮ ማለት ነው። ፖሞዶሮ ማለት 25 ደቂቃ ተግታችሁ ታጠኑና 5 ደቂቃ ደግሞ እረፍት። 25 ደቂቃ ማጥናት፣ ወይም ደግሞ ብቻ ማጥናት አይደለም መስራት፣ የሆነ ስራ መስራት። ከዛ 5 ደቂቃ ደግሞ ለራስ እረፍት መስጠት። ከዛ 4 ጊዜ እንደዛ ካደረግክ በኋላ ለአንተ ከ15 እስከ 30 ደቂቃ እረፍት መስጠት ይችላለህ ማለት ነው። ሌላኛው በጣም ወሳኝ የሆነ ታይም ማኔጅመንት ስኪል ደግሞ the 2 minutes rule ማለት የ2 ደቂቃ ህግ ማለት የ2 ደቂቃ ህግ። ይሄ ምን ማለት ነው? የምስራው ነገር ከ2 ደቂቃ በላይ የማይወስድ ከሆነ አሁኑኑ ስራው ነው የሚለው። ይሄ if a task takes less than 2 minutes to complete, do it immediately